ክብር ለኢየሱስ ይሁን። እልልታ፣ ጭብጨባ፣ ምስጋና ለጌታ ለኢየሱስ ይሁንለት። እግዚአብሔር በቅዱስ መንፈሱ በአምልኮ ስላረሰረሰን፣ ስለተናገረን፣ ስለባረከን፣ ስለዳሰሰን፣ ስለተጠቀመባቸው ወገኖች ሁሉ ክብር ለእግዚአብሔር ይሁን። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። እንደገና እልልታ፣ ጭብጨባ፣ ክብር ይሁንለት። ሃሌሉያ! ጌታ እግዚአብሔር እጅግ አድርገን እናመሰግነዋለን። ቆመን የእግዚአብሔርን ቃል ሁለት ከመጽሐፍ ቅዱስ ክፍል እናነባለን። የዮሐንስ ወንጌል ምዕራፍ 7 አውጥተን እግዚአብሔርን ቃል እናነባለን። ዮሐንስ ወንጌል ምዕራፍ 7 ቁጥር 37 ጀምሮ እንዲሁ የሐዋርያት ሥራ መጽሐፍ ምዕራፍ 1 ከቁጥር 3 ጀምሮ እናነባለን። እንዲህ ይላል ከባሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህ ግን በእርሱ የሚያምኑ ሊቀበሉ ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና። ስለዚህ ከሕዝቡ አያሌ ሰዎች ይህንን ቃል ሲሰሙ ይህ በእውነት ነቢዩ ነው አሉ። ተመልሰን ሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 3 ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕሙማኑ በኋላ ሕያው ሆኖ ለነሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁት አብ የሰጣችሁ የተስፋውን ቃል ጠብቁ። ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አላቸው ይላል። እንግዲህ የዮሐንስ ወንጌል ምዕራፍ 7 ቁጥር 37 ላይ አይታችሁ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በአይሁድ በዓል ላይ ተገኝቷል። ይህ የአይሁድ በዓል የዳስ በዓል በመባል ይታወቃል። ለ7 ተከታታይ ቀን የሚያከብሩት በዓል ነው። በዓሉ ከመከር በዓል ጋር የተያያዘ በዓል ነው። በመከር ጊዜ በመከር ወራት አይሁድ የሚሰባሰቡበት በዓል ነው። እጅግ በአይሁድ የተወደደ በዓል ነው። በጣም የሚገርመውና የሚደንቀው ይህ በዓል በጣም እግዚአብሔርን የሚያመሰግኑበት በዓል ነው። ለምን ቢባል እግዚአብሔር የዘላለም አምላክ ሕዝበ እስራኤልን ከግብፅ ምድር ይዟቸው በወጣ ጊዜ ሌሊት በእሳት አምድ ቀን በደመና የመራቸውን እግዚአብሔር የሚያስቡበት በዓል ነው። ከዓለት ምንጭ ያጠጣቸው እግዚአብሔር የሚያስቡበት በዓል ነው። በዚህ በዓል ከሚደረጉ ነገሮች አንዱ አሁን እንደነገርኳችሁ በጣም የሚገርመው ከግብፅ ያወጣቸው እግዚአብሔር እያሰቡ ያከብሩበታል፣ ያመሰግኑበታል። አይሁድ ከመላው ዓለም ተሰባስቦ በዚህ ቀን ከግብፅ ያወጣቸውን እግዚአብሔር ቅድም እንዳልኳችሁ ሌሊት በእሳት አምድ ቀን በደመና የመራቸው ከዓለት ምንጭ ያጠጣቸውን እግዚአብሔር ያስቡበታል። በእግዚአብሔር ፊት ባዶ እጃቸውን የማይገኙበት ከእርሻቸው ፍሬ ይዘው የሚቀርቡበት በዓል ነው። አንድ አይሁዳዊ ገበሬ ከእርሻው ወይ ደግሞ ከርቤው ፍሬ ይዞ በአምላኩ በእግዚአብሔር ፊት የሚታይበት በዓል ነው። በእግዚአብሔር ፊት እንታይበታለን ብለው የሚያስቡበት ፍሬ ይዘው የሚቀርቡበት በዓል ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ የዳስ በዓል ላይ
በስምንተኛው ቀን በአይሁድ መሃል ተገኝቷል እና በዚህ መገኘት ውስጥ ሶስት የሚገራርሙ ነገር በአይሁድ ማህበረሰብ ዘንድ ተናገረ። ምን የሚል? ማንም። እስኪ ማንም በሉ። ድገሙና እስኪ ማንም በሉ። ጨምሩና እስኪ ማንም በሉ። ማንም አለ። ሴት ቢሆን ወንድ፣ ባሪያ ቢሆን ጨዋ፣ ማንም የተጠማ ቢኖር። በጣም የሚገርም ነው። ማንም የተጠማ ቢኖር አለና ወደኔ ይምጣ ይጠጣ አለ። እነዚህ ሶስት ነገሮች በጣም ቀለል ያሉ አማርኛ የሚመስሉ ግን የሰው ልጅ ታሪክ የሚቀይሩ ናቸው። የሰው ልጅን ታሪክ የሚቀይሩ ናቸው። አይሁድን ብቻ ሳይሆን በክርስቶስ ኢየሱስ ያመኑት ታሪክ ቀያሪ ንግግር ነው። ማንም የተጠማ አለና ወደኔ ይምጣ ይጠጣ አለ። ዛሬ መንፈስ ቅዱስን ስለመፈለግ የምንነጋገርበት ምሽት ነው። የእግዚአብሔር መንፈስ ስለመፈለግ የእግዚአብሔርን ቃል የምናጠናበት ምሽት ነው። ወገኖቼ ሆይ እዚህ ክፍል ላይ ታችሁ እንደሆነ በተለይ አሁን ባለንበት ዘመን በጣም ብዙ ሰዎች ደርሼበታለሁ አውቄዋለሁ በሚል እሳቤ ከመፈለግ ሲታክቱ ታያላችሁ። አውቀዋለሁ፣ ተምሬዋለሁ፣ ተለማምጄዋለሁ በሚል እሳቤ ይህንን የከበረ ካብ ዘንድ የተሰጠ መንፈስ ቅዱስን ሲጠሙና ሲፈልጉ አትመለከቱም ወገኖቼ ሆይ። ለምን ስትሉ ደርሼበታለሁ አውቀዋለሁ በሚል በጣም ብዙ ሰዎች ከመፈለግ ባዝነዋል፣ ከመፈለግ ታክተዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በአይሁድ ማህበረሰብ ፊት ቆሞ፣ በሃይማኖት መሪዎች ፊት ቆሞ ከግብፅ ምድር ያወጣቸውን እግዚአብሔር እያሰቡ እግዚአብሔርን እያመሰገኑ ባሉበት በዓል ላይ የተጠማ ቢኖራል፣ የሚፈልግ ቢኖር፣ መንፈስ ቅዱስን የሚፈልግ ቢኖር፣ መንፈስ ቅዱስን የተጠማ ቢኖር መንገዱ አንድ ነው አለ። ወደኔ ይምጣ፣ ወደኔ ይምጣ። ከዛስ ይጠጣ። መጠጣት ከፍላጎት ጋር የተያዘ ነው። ከመፈለግ ጋር የተያዘ ነው። ወዳጆቼ ሆይ መንፈስ ቅዱስ በእኔና በእናንተ መካከል እንዳለ ይታመናል። መንፈስ ቅዱስ በእኔና በእናንተ መካከል እንዳለ እንዳደረ ይታመናል። ልንክደው የማንችል ሐቅ ነው። ነገር ግን የሚፈልገው ትውልድ፣ የተጠማ ትውልድ፣ እንደገና እፈልግሃለሁ የሚል የተራበ ትውልድ ያስፈልጋል። ጌታ ኢየሱስ ክርስቶስ መጽሐፉ ስላልከበረ ምን ማለት ነው? ከሞቱና ከትንሣኤ በኋላ ሊሆን ስላለው ነገር ነገራቸው። ምን ብሎ? ማንም ምን ያለ? የተጠማ ወደኔ የመጣ ይጠጣ ብሏል። ክብር ለኢየሱስ ይሁን። ይህ ወር ብቻ ሳይሆን ይህ ቀን ብቻ ሳይሆን ወዳጆች ሆይ በቀረን ዕድሜ በቀረን ጊዜ መንፈስ ቅዱስን አብልዝጠን እንድንፈልገው ይህ የእግዚአብሔር ሐሳብ ነው።
ይህ እግዚአብሔር ሐሳብ ነው። የወደቀው እንዲነሳ፣ የሳተው እንዲመለስ፣ የደከመው እንዲበረታ፣ ያዘነው እንዲጽናና፣ መንገድ የጠፋው እንዲመለስ የእግዚአብሔር መንፈስ ያስፈልጋል። ክብር ለእግዚአብሔር ይሁን። እስኪ የእግዚአብሔር መንፈስ በሉ። እስኪ ድገሙና የእግዚአብሔር መንፈስ በሉ። አይታችኋል። ቁጥር 39 ይህ ግን አለ በእርሱ የሚያምን ሊቀበሉ ስላሉ ስለ መንፈስ ቅዱስ ተናገረ ይልና ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበረና። የሐዋርያት ሥራ መጽሐፍ ምዕራፍ 2 የሚጠቁም ቃል ተናገረ። ከክርስቶስ ኢየሱስ ሞትና ትንሣኤ በኋላ በሐዋርያቱ ላይ በተከታዮቹ ላይ ሊወርድ ስላለ ስለ እግዚአብሔር መንፈስ ቅዱስ ተናገረ ወገኖች። ስለዚህ ቅድም ያነበብነው ሁለተኛ ንባባችን ላይ በጣም የሚገርም ነገር ጌታ ኢየሱስ ተናገረ። ምን የሚል? ከአብ የተሰጣችሁ ተስፋ ምን በሉ ጠብቁ የሚል። መንፈስ ቅዱስ ከእግዚአብሔር አብ የተሰጠ ተስፋ ነው። ጌታ ኢየሱስ በግልጽ ቃላት በግልጽ ለሐዋርያቱ በኢየሩሳሌም ከአብ የተሰጣቸው ተስፋ መንፈስ ቅዱስ እንዲጠብቁት ተናገራቸው። ክብር ለእግዚአብሔር ይሁን። ድገሙና እስኪ በደንብ አሜን በሉ። ድገሙና እስኪ በደንብ አሜን በሉ። አብ የሰጠው ተስፋ እንዲጠብቁት ነገራቸው። ይህንን ተስፋ አጠናክሮ ሲነግራቸው በተለይ ቁጥር 8 ላይ በጣም የሚገርም ነገር ታገኛላችሁ። ምን የሚል? ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አለ። የምትጠብቁት መንፈስ ቅዱስ በወረደ ጊዜ፣ የምትፈልጉት የእግዚአብሔር መንፈስ በእናንተ ላይ በወረደ ጊዜ ውጤቱን ነገራቸው። ዛሬ እኛ የምናተኩረው የእግዚአብሔር መንፈስ ሲያገኘን፣ የእግዚአብሔር መንፈስ ሲሞላብን፣ የእግዚአብሔር መንፈስ ሲቆጣጠረን በሐዋርያቱ የሆነውና በእኛ ሕይወት ውስጥ ደግሞ ሊሆን ስላለው ነገር እንድናይ እፈልጋለሁ። መንፈስ ቅዱስ በእነሱ ላይ በወረደ ጊዜ ምንድን ነው የሆነው? አንድ 5 ነገሮችን ነው ማለት ነው። የመጀመሪያ ተመልከቱ ቅዱሳን፣ ከእግዚአብሔር አብ የተሰጣቸው ተስፋ ፍጻሜ ያገኘ። የእግዚአብሔር መንፈስ በበጉ ሐዋርያትና በኢየሱስ ክርስቶስ ተከታዮች ላይ በወረደ ጊዜ የመጀመሪያ ፍጻሜ ያገኘው ምንድነው ያላችሁ? ተስፋቸው። ክብር ለእግዚአብሔር ይሁን። በዚህ አጋጣሚ መልእክት አለኝ። ትልልቅ ተስፋ ከእግዚአብሔር የተሰጣችሁ ያንዳንዶቻችሁ ረዘመ የምትሉ አልተፈጸመ የምትሉ አንድ ነገር ላረጋግጥላችሁ፣ እግዚአብሔር ስለ ተስፋ ቃሉ የታመነ ነውና አይዋሽምና ይፈጸማል በሕይወታችሁ። ቀኝ እጃችሁ አንሱና ይፈጸማል በሉ። ልስማችሁ ባካችሁ፣ ይፈጸማል በሉ። ዛሬ አላቅም፣ በብዙዎቻችሁ ሕይወት ውስጥ ተስፋችሁ ፍጻሜ ያገኛል። ስለ አገልግሎት ተስፋ የተሰጣችሁ፣ ስለ ኑሮ ተስፋ የተሰጣችሁ፣ ስለ ቤተ ክርስቲያን ተስፋ የተሰጣችሁ ጩና እስኪ አንዴ ይፈጸማል በሉ። በ120 በሚያክሉ ቁጥራቸው ወደዛ በሚደርስ ሰዎች ላይ የጌታ የእግዚአብሔር መንፈስ ቅዱሱ መንፈስ በወረደባቸው ጊዜ ወዳጆቼ ሆይ እግዚአብሔር አብ የሰጣቸውን ተስፋን የተፈጸመ እግዚአብሔር የገባላችሁ ትልልቅ ተስፋ
እንደ ሀገር፣ እንደ ቤተ ክርስቲያን፣ እንደ ቤተሰብ፣ እንደ ግለሰብ በሕይወታችሁ ከሚያከናውናቸው ክንውኖች መካከል መንፈስ ቅዱስ ከሚሰራቸው ስራዎች መካከል አንዱ ነው። ለተስፋ ቃላችሁ ከሚያዘጋጃችሁ፣ ለተስፋ ቃላችሁ ከሚያበቃችሁ ከመንፈስ ቅዱስ ጋር በኢየሱስ ክርስቶስ ስም መጣበቅ ይሆንላችሁ። እስኪ አንዴ የእግዚአብሔር መንፈስ በሉ። የእግዚአብሔር መንፈስ እንዲፈልጉት እንዲጠሙት ከነገራቸው በኋላ ይህ የእግዚአብሔር መንፈስ በሐዋርያቱ ላይ በወረደባቸው ጊዜ ወዳጆቼ ሆይ ከእግዚአብሔር የተሰጣቸው ተስፋ ፍጻሜ ያገኘ። ይህንን ሳልጠቅስ ማለፍ አልችልም። ሁለተኛ ምንድነው የሆነው? በጣም የሚገርም ነገር ነው የሆነው። በሕይወታቸው ላይ ለውጥ ነው የሆነው። በተለይ ለውጥ የምትናፍቁ ሰዎች በአገልግሎታችሁ ላይ፣ በሕይወታችሁ ላይ፣ በትዳራችሁ ላይ የእግዚአብሔርን መንፈስ ተራቡ፣ የእግዚአብሔርን መንፈስ ተጠሙ። ትልልቅ ለውጥ በሕይወታቸው ላይ የተከናወነባቸው ሰዎች የእግዚአብሔር መንፈስ ያገኛቸው ሰዎች ናቸው። ትልልቅ ለውጥ በሚኖሩበት ማህበረሰብ የተገለጠ፣ በቅርባቸው ባሉ ሰዎች የተገለጠ፣ ራሳቸውም የሚያውቁት ለውጥ የሆነባቸው ሰዎች ወዳጆቼ ሆይ የእግዚአብሔር መንፈስ ያገኛቸው ሰዎች ናቸው። የእግዚአብሔር ቃል በተለይ በማቴዎስ መጽሐፍ ምዕራፍ 26 ቁጥር 69 ጀምራችሁ ስታነቡ አሁን የማወራው ነገር በግልጽ ታስተውላላችሁ። በጣም የሚገርም ታሪክ ስለሆነ ማየት አለብን። የማቴዎስ ወንጌል ምዕራፍ 26 ቁጥር 69 ጀምሩ። እንዲህ የሚል ቃል አለ። ጴጥሮስም ከቤት ውጪ በአጥሩ ግቢ ተቀምጦ ነበር። ጌታችን ኢየሱስ ክርስቶስ ለመከራ ታልፎ ለመስቀል ሞት ታልፎ በተሰጠበት ምሽት አንዲት ገረድ ወደ እርሱ ቀርባ አንተ ደግሞ ከገሊላ ከኢየሱስ ጋር ነበር አለችው። በገሊላ ከኢየሱስ ጋር ነበር ካለችው እርሱ ግን ይላል ቁጥር 7 ተመልከቱ። እርሱ ግን የምትዩን አላቀውም ብሎ በሁሉ ፊት ካደ። በጣም የሚከብደኝ ቃል፣ ሁልጊዜ ባሰብኩት ጊዜ የሚገርመኝ ቃል። እየነገርኳችሁ ያለው ስለ ጴጥሮስ ነው። ጌታችን ለመከራ ለመስቀል ሞት ታልፎ በተሰጠበት ምሽት ማቴዎስ አንዲት ገረድ አገኘችዋል። አገኘችውና ይህ ሰው በገሊላ አውራጃ ከኢየሱስ ጋር ነበር አለችው። እና በጣም የሚገርመው ነገር አቃሉ አንቺ የምትዩን አላቆም። ደብቆ እንዳይመስላችሁ፣ በሹክሹክታ ድምፅ በጆሮዋ እንዳይመስላችሁ፣ ሰው ሁሉ እየሰማ አላውቀውም አለ። ቁጥር 71 እና ቁጥር 72 ይህንን እውነት ይነግረናል። በተለይ ቁጥር 72 ስትመለከቱ ሁለት ነገሮችን አያይዞ ያነሳል። የመጀመሪያው ዳግመኛ ሲምል ሰውየውን አላቀውም ብሎ ካደ ይላል። እየማለ ካደ። በጊዜው ማቴዎስ ምን ብሎ እንደማለ ባይነግረንም ባይጠቅሰውም ግን ብቻ እየማለ
ጌታ ኢየሱስን ካደው። እዚህ ክፍል ላይ ቁጥር 74ንም ብትመለከቱ ተራገመ የሚል ቃል የክደቱ ጥልቀት ምንም እንኳን ከክርስቶስ ኢየሱስ ጋር 3 ዓመት ተኩል የመቆየት እድል ቢገጥመው በክርስቶስ ኢየሱስ እግር ስር ቁጭ ብሎ ከተማሩት መካከል ቢሆንም ያልተለወጠው ጴጥሮስ ጌታ ኢየሱስን እየማለ አይደለም እየተራገመ ካደው ይላል። ወዳጆቼ ሆይ ይህንን ሰው የሐዋርያት መጽሐፍ ምዕራፍ 2 ላይ የእግዚአብሔር መንፈስ ባገኘው ጊዜ በተለይ ምዕራፍ 4 ሄዳችሁ የእግዚአብሔርን ቃል ስታዩ ያንድ ሽባ ሰው መፈወስ በኢየሩሳሌም ቤተክርስቲያን ብዙ ጭቅጭቅ እንዲመጣ አድርጓል። በማን ስም በማን ኃይል ይሄንን ሰው ፈወሳችሁት የሚል በአይሁድ ማህበረሰብ ከፍተኛ ስምና ዝና ያላቸው ሰዎች ሐዋርያቱን ይዟቸዋል። ይሄንን ያደረጋችሁት በማን ስም በማን ኃይል ነው ብለው ጠየቋቸው። ጴጥሮስ እዛው ኢየሱስን በካደበት አላቀውም ባለበት በማለበትና በተራገመበት ነገር ተቀይሮ እንዲህ ማለት ጀመረ። በተለይ ቁጥር 8 ነው። በዛን ጊዜ ጴጥሮስ መንፈስ ቅዱስ ተሞልቶ በጣም የሚባርከኝ ቃል በዛው ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆች፣ ሽማግሌዎች፣ እኛ ዛሬ ለድውዩ ሰው ስለተደረገለት መልካም ሥራ ይህ በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔር ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ሰው ደና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ የታወቀ ይሆናል። እስኪ አንዴ ጮኻችሁ አሜን በሉ። ምን አይነት አስደናቂ ለውጥ ነው! ምን አይነት አስገራሚ ለውጥ ነው! ተስፋቸው መፈጸም ብቻ ሳይሆን ካብ የተሰጣቸው የተስፋ ቃል ፍጻሜ ማግኘታቸው ብቻ ሳይሆን ከተቀበሉት የእግዚአብሔር መንፈስ የተነሳ ወገኖቼ ሆይ በሕይወታቸው ላይ ለውጥ ሆነ። የተለወጠው ጴጥሮስ በሕይወት እያለ የካደ በሕይወት እያለ አላቆም ያለ በአንድ ሰው ፊት ስለ ኢየሱስ ክርስቶስ መናገር ያቃተው የደነገጠ የፈራ በ3000 ሰዎች ከዛም በላይ ፊት ቆመና እናንተ የሰቀላችሁት እግዚአብሔር ግን ከሙታን ያስነሳ በኢየሱስ ክርስቶስ ስም ደና ሆና እኔ እግዚአብሔር ተናግሮኛል። ከሚያገኛችሁ እግዚአብሔር መንፈስ የተነሳ በሕይወታችሁ ትልልቅ ለውጥ ይሆናል። በጌታ በኢየሱስ ስም ይሆናል። የስብከት ለውጥ ይሆናል። በጌታ በኢየሱስ ስም የውሎ ለውጥ ይሆናል። የንግግር ለውጥ ይሆናል። የድፍረት መንፈስ፣ የኃይል መንፈስ፣ የክብር መንፈስ በኢየሱስ ስም ያገኛችኋል። በኢየሱስ ስም ያገኛችኋል። በአለቆች ፊት፣ በሹማምንቶች ፊት፣ በኃያላን ፊት በኢየሱስ ስም ወንጌልን ትመሰክሩ ዘንድ እግዚአብሔር ያስነሳችኋል። እስኪ የእግዚአብሔር መንፈስ በሉ በእኔ ላይ ነው በሉ። እስኪ ክብር ለኢየሱስ አምጡ። ዛሬም በመካከላችን ሆነ በኢትዮጵያ ቤተክርስቲያን
የእግዚአብሔር መንፈስ ያደረባቸው የእግዚአብሔር መንፈስ የተቀበሉ የእግዚአብሔር መንፈስ የሞላባቸው ሴትና ወንድ ልጆች ያስፈልጉናል። ስለ ኢየሱስ ዝም የማይሉ ስለ ኢየሱስ የማያቋርጡ መናገር ሲጀምሩ ስለ ኢየሱስ የሚናገሩ ማውራት ሲጀምሩ ስለ ኢየሱስ የሚያወሩ ከናፍርታቸው በመንፈስ ቅዱስ የተነካ በጌታ በኢየሱስ ስም ትውልድ ይነሳ። ጃቻሱና መንፈስ ቅዱስ በሉ እስኪ ክብር አምጡ ለመንፈስ ቅዱስ። ክብር ለእግዚአብሔር ይሁን። ጨብጡና ንገሩት፣ ለውጥ ያገኛል በሉት። ተናገሩ ባካችሁ፣ የእግዚአብሔር መንፈስ በሉ በኃይል ያገኛል በሉት። በኃይል ያገኝሻል በሏት እስኪ። ለውጥ የራበው ጮሆ አሜን ይበል። በምንም ታምር ሁለቱም ጴጥሮሶች ብታነጻጽሩት ይሄኛው በጣም ይለያል። ተጠያቂ ያደረጋችሁ የሰቀላችሁት እናንተ ናችሁ። እግዚአብሔር ግን ከሙታን አስነሳው። ይኸው ይህ ሽባ ሰው በዚህ ስም ደና ሆናል። ክብር ለእግዚአብሔር ይሁን። ሲደግማችሁ ክብር አምጡ ለኢየሱስ። ሶስተኛ ምንድነው የሆነው? ገደብ ነው ከህይወታቸው የተነሳ። የትኛውም በመንፈሳዊ ዓለም የታጠረባችሁ አጥር ከመንፈስ ቅዱስ ቅባት የተነሳ ከመንፈስ ቅዱስ ኃይል የተነሳ ከህይወታችሁ ላይ ይሰበራል። ዛሬ ገደብ ሰብሮ የሚሄድ ትውልድ አለ። ገደብን አፍርሶ የሚሄድ ትውልድ አለ። እስኪ አንዴ ይፈርሳል በሉ። እስኪ አንዴ ጩና ይፈርሳል በሉ። እስኪመጣ አሜን ቆዩ አላቸውና ከመጣ በኋላ አለ በይሁዳ በሰማርያ በምድር ዳርቻ ሁሉ ምስክሮቼ። አላቅም ሰው ያስቀመጠው ኬላ፣ ጠላት ያስቀመጠው ኬላ፣ በእናንተ ፍርሃት የተቀመጠ ኬላ መንፈስ ቅዱስ ዛሬ ከመንገዳችሁ ላይ ያነሰዋል። በኢየሱስ ስም ያነሰዋል። እስከ ምድር ዳርቻ የሚያስኬድ በጌታ በኢየሱስ ስም የእግዚአብሔር መንፈስ ያገኛቸዋል። ዳርቻችሁ ይሰፋል። ገደብ ከህይወታችሁ ላይ ይነሳል። ከቤታችሁ ላይ ይነሳል። ከዘመናችሁ ላይ ይነሳል። እስከ አንዴ ጩና ይነሳል በሉ። ምን እንደሆነ አላቅም። ትልልቅ ኬላዎች ሲፈርሱ ያለው ትልልቅ ኬላዎች ሲፈርሱ ያለው ትልልቅ አጥሮች ሲፈርሱ ያለው ትልልቅ ገደቦች ሲፈርሱ ያለው እስከ አንዴ ጩና ፈረሰ በሉ እስኪ። ማራካታ ካምባስ ኤላክራሻካ ይው በዚህ ዓመት ስለናንተ የታጠረ አጥር ይፈርሳል። ስለናንተ የተከደበ ኬላ ይፈርሳል። ስለናንተ የታጠረ አጥር ይነሳል። እስከ አንዴ ጩና ይነሳል በሉ። ዘመድ ላይኖራችሁ ይችላል። ጓደኛ ላይኖራችሁ ይችላል። ገንዘብ ላይኖራችሁ ይችላል። ካገኛችሁ መንፈስ የተነሳ ከወረደባችሁ መንፈስ የተነሳ እግዚአብሔር የዘላለም አምላክ ገደባችሁን ይሰብረዋል። አጥሩን ያስወግደዋል። እስኪ አንዴ ጮና ይነሳል በሉ ባክ። ትዝ ይላችኋል የሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ በኢየሩሳሌም ከበባድ የሚባሉ ስደቶችና መከራዎች የገጠሟቸው ሰዓት ሰዎች ሰማዕታት የሆኑበት ጊዜ እንደነ እስጢፋኖስ ያሉ በድንጋይ ተሞግረው የሞቱበት እንደነ ሳውል ያሉ ሰዎች ቤተክርስቲያንን የሚያሳድዱበት ጊዜ ላይ በጣም የሚገርም ነገር ነው። ቃሉን እየሰበኩ ቃሉን እየተናገሩ መንፈስ ቅዱስ ወደ መራቸው ቦታ ሁሉ ሄዱ። እስጢፋኖስ ግን ሰማርያ ወረደ። ክርስቶስን ሰበከላቸው። በዛም ከተማ ቃላት ሊገልጠው የማይችል ደስታ ሆነ። ዛሬ መልእክት አለ ለአንድ ሰው። አንዳንዱ ከመከራው በፊት ቀድሞ በር ይከፈትለታል። ከውድቀት በፊት በር ይከፈትለታል። ከስደት በፊት በር ይከፈትለታል። ጃቻሱና አንዴ አሜን በሉ። ማራሳ ካፓይ ሚራሳ ካፓይ
እግዚአብሔር መከራውን የምትቀድሙበት መንፈስ ይሰጣችኋል። መከራውን የምትቀድሙበት ቅባት ይሰጣችኋል። መከራውን የምትቀድሙበት እሳት ይሰጣችኋል። እስኪ አንዴ ጩና አሜን በሉ። የእግዚአብሔር እሳት ቤቱን ሞልቶት ነው ማለት። የእግዚአብሔር መንፈስ ጉባኤውን ተረክቦታል። መድረኩን ተቆጣጥሮታል። እስኪ አንዴ ገደብ ይነሳል በሉ። በቃ መልእክት አለኝ ለማን እንደሆነ። በጀመራችሁበት ከተማ በጌታ በኢየሱስ ስም አትሞቱም። በተነሳህበት ከተማ ላይ አትሞትም። እግዚአብሔር ድንበርን እያሳለፈ ያስኬድሃል። ወደብን እያሳለፈ ያስኬድሻል። እየሰባበረ ያስኬደናል። እየነቃቀለ ያስኬደናል። አንዴ ጮና ያስኬደኛል በሉ ባካሽ። እስኪ ብለጡኝና የእግዚአብሔር መንፈስ እፈልጋለሁ በሉ። ድገሙና እስኪ የእግዚአብሔር መንፈስ እፈልጋለሁ በሉ። ድገሙና እስኪ የእግዚአብሔር መንፈስ እፈልጋለሁ በሉ። እስኪ አንዴ ድንበር ተነሳ በሉ። ድገሙና እስኪ ድንበሩ ተወገደ በሉ። አራተኛው ምንድነው የሆነው? የኢየሱስ ክርስቶስ ታማኝ ምስክር ነው ያደረጋቸው። አናካማስ እስኪ ዝም ብላችሁ አሜን በሉ። አናካማና ማንታራዲያ በእኔና በእናንተ ዘመን ይሄ ስም የከበረ ነው። ስለዚህ ስም ዝም ማለት አንችልም። በጌታ በኢየሱስ ስም አለማውራት አንችልም። ያገኘን የእግዚአብሔር መንፈስ፣ የተቀበልነው የእግዚአብሔር መንፈስ በጓዳ ቢሆን በአደባባይ በሕዝብ ጉባኤ ቢሆን ብቻችን ስለ ኢየሱስ ያናግረናል። ስለ ኢየሱስ ያናግረናል። እስኪ ስለ ኢየሱስ በሉ። እስኪ ዝም ማለት በሉ። አልችልም በሉ። ጩና በደንብ አሜን ይባላል። አንዱ የእውነት መንፈስ የእግዚአብሔር መንፈስ ቅዱሱ መንፈስ እንዳገኛችሁ የሚያመላክተው ስለ ኢየሱስ ያናግራችሁ። ጌታ ኢየሱስ በተለይ የሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ ከተናገራቸው ነገሮች በጣም የሚገርመኝ ስለኔ ትመሰክራላችሁ። ስለኔ ምን ትላላችሁ? ትመሰክሩልኛላችሁ። በተካደበት በተሰናከሉበት እንደ እግዚአብሔር ልጅ አድርገው ሊቀበሉ ባቃታቸው ሰዎች ፊት ቆማችሁ ስለኔ ከአብ ዘንድ እንደመጣ ስለ ኃጢአተኞች እንደሞተ ደግሞም በሶስተኛው ቀን እንደተነሳ ተመልሶ እንደሚመጣ ስለኔ እስኪ አንዴ ስለኔ በሉ። ስለማን ነው? እስኪ ስለ ኢየሱስ በሉ። እኔ በሉ እስኪ ዝም ማለት በሉ አልችልም። የሆነ ሰው ይጮህና በደንብ አሜን ይበል። የእግዚአብሔር መንፈስ ያገኛቸው ሰዎች አንዱ በህይወታቸው የሚያመላክተው ነገር ምንድነው ያላችሁ እንደሆነ ስለ ኢየሱስ ያወራ። አሜን አትሉ? ስብከታቸው ኢየሱስ፣ ትምህርታቸው ኢየሱስ፣ መዝሙራቸው ኢየሱስ፣ በህዝብ ጉባኤ ኢየሱስ፣ ባለቆቻቸው ፊት ኢየሱስ፣ በተገኙበት ኢየሱስ። እስኪ አንዴ ኢየሱስ በሉ። ታላቅ እልልታ፣ ጭብጨባ፣ ክብር ለጌታ ይሁን። አምስተኛና የመጨረሻ የእግዚአብሔር ቃል በሙላት ይገለጥባቸው። እስኪ የእግዚአብሔር ቃል በሉ። በሙላት በሉ። አንድ ላይ በኔ ህይወት ላይ ሞልቶ ይፈሳል በሉ። ይገለጥብኛል በሉ። እስኪ አንድ ጩና የእግዚአብሔር መንፈስ በሉ። እስኪ የእግዚአብሔርን ቃል በሉ በሙላት በሉ። እስኪ በህይወቴ ይገልጥብኛል። ጨምሩና በደንብ አሜን በሉ። አይታችኋል ምዕራፍ 4 ላይ በተለይ ቁጥር 29 እና 30 የሚገርም የእግዚአብሔር ቃል መልእክት ታገኛላችሁ። በዛ የስደት ጊዜ በኢየሱስ ክርስቶስ ስም ከሆነው ነገር የተነሳ በአይሁድ ማህበረሰብ ዘንድ ቁጣ በተቀሰቀሰ ጊዜ ሐዋርያቱ የእግዚአብሔር እጅ እንደገና እንዲሰራባቸው እንዲገለጥባቸው ሲጸልዩ ነው የምታገኙት። በጸሎታቸው ነገር ግን ያሉትን ልንገራችሁ።
አሁንም ጌታ ሆይ ወደ ዛቻቸው ተመልከት። ለመፈወስ እጅህን ስትዘረጋ በቅዱስ ብላቴና በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው። ከጸለዩም በኋላ ይላል፣ ስለሚመለከታችሁ በደንብ ስሙ። ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው። የእግዚአብሔርን ቃል በግልጽ ተናገሩ። በጣም ነፍሴ የሚባርካት ቃል። የእግዚአብሔር መንፈስ ሲኖርባችሁ ወገኖቼ ሆይ የቃሉ አስተማሪ ነው የምትሆኑት። መንፈስ ቅዱስ ሲኖርባችሁ ወገኖቼ ሆይ የቃሉ አገልጋይ ነው የምትሆኑት። መንፈስ ቅዱስ ሲኖርባችሁ ወገኖቼ ሆይ የቃሉ መልእክተኛ ነው የምትሆኑት። ዛሬ የእግዚአብሔርን ቃል የጋረደ አጭበርባሪው መንፈስ ባፍጢሙ ይደፋ። ዳጎን እንደተሰባበረ የተሰባበረ ይሆን። የእግዚአብሔርን ቃል ያቃለለ መንፈስ፣ የእግዚአብሔርን ቃል የጋረደ መንፈስ በእኔና በእናንተ ዘመን ዛሬ ምሽት የተገለበጠ ይሆን። ጩና እስኪ ይገልበጥ በሉ እስኪ። የእግዚአብሔር መንፈስ ምን አነባቸው ይላል? ሞላባቸው። ከዛ ምንድነው የሆነው? ቃሉን ይላል። አሜን አትሉ? በግልጽ ምን አረጉት ይላል? ተናገሩት። የማንን ቃል? የእግዚአብሔርን ቃል፣ የጌታን ቃል። አላካባሃዲያና መልእክት አለኝ በዚህ ዘመን። ቃሉን ይዞ የሚነሳ ትውልድ እዚህ ቤት አለ። የቃሉ መልእክተኛ እዚህ ቤት አለ። የእግዚአብሔር ቃል የታጠቀ ትውልድ እዚህ ቤት አለ። መንፈስ ቅዱስ የሞላበት ትውልድ እዚህ ቤት አለ። እስኪ ብለጡኝና የእግዚአብሔር ቃል በሉ እስኪ። በመካከላችሁ ሰዎች የእግዚአብሔር መንፈስ ሲነካቸው ከምትለዩበት መንገድ አንዱ ልምምዳቸው ቃሉ ነው። ልምምዳቸው ቃሉ ነው። ልምምዳቸው ቃሉ ነው። የቃሉ አገልጋዮች ናቸው። የቃሉ ሰባኪዎች ናቸው። ሰው የእግዚአብሔር መንፈስ ሲነካው ወገኖቼ መንፈስ ቅዱስ በሕይወቱ ከሚያደርጋቸው ትልልቅ ነገሮች አንዱ የእግዚአብሔርን ቃል በግልጽ መናገር ነው። ማላካ ማሃዲያስ የእግዚአብሔር ቃል በሌለበት የእግዚአብሔር አሰራር የለም። የእግዚአብሔር ቃል በሌለበት የእግዚአብሔር ታምራት የለም። የእግዚአብሔር ቃል በሌለበት የእግዚአብሔር ክብር የለም። የእግዚአብሔር ቃል በሌለበት የእግዚአብሔር መንፈስ የለም። የእግዚአብሔር ቃል በእኔና በእናንተ ዘመን በሙላት ያልፋል፣ በሙላት ይገለጣል። እስኪ እንዴ ጩና የእግዚአብሔር ቃል በሉ እስኪ። ስለዚህ ዛሬ መንፈስ ቅዱስ ይህንን ጉባኤ እንዲህ ማለት ይፈልጋል። ምንድነው የሚፈልገው? መንፈሱን ተጠሙ። ማንም የተጠማ ቢኖር፣ ማንም የሚፈልግ ቢኖር አለ ጌታ ኢየሱስ ወደኔ ይምጣ። ከዛስ ምን ያርግ? ይጠጣ። ከሆዱ የሕይወት ወንዝ ምንጭ ይፈልቃል። ብዙዎች የሚጠጡት ምንጭ፣ የሚፈውስ ምንጭ፣ ታሪክ የሚቀይር ምንጭ፣ የወደቀውን የሚያነሳ ምንጭ፣ የሳተውን የሚመልስ ምንጭ፣ የእግዚአብሔር መንግስት የሚገልጠው ምንጭ፣ የእግዚአብሔር መንግስት የሚያሰፋው ምንጭ እስኪ አንዴ ጩና ይፈልቃል በሉ እስኪ። አላከበደብንም፣ አላከበደብንም። የመቀበያ መንገዱ አላከበደብንም፣ አላከበደብንም። ምንድነው እሱ? በኢየሱስ ክርስቶስ ላይ ማመን ብቻ። ይህ በእርሱ የሚያምኑት ስለሚቀበሉት ስለ መንፈስ ቅዱስ ተናገራለ ዮሐንስ። አላከበደብንም ወገኖቼ ሆይ አላከበደብንም። መንፈስ ቅዱስ እንዲሞላባችሁ፣ መንፈስ ቅዱስ እንድትቀበሉ መንገዱ አንድ ነው። በኢየሱስ ክርስቶስ ላይ ማመን፣ በኢየሱስ ክርስቶስ ላይ ማመን ወገኖቼ። በዓለም ላይ ብዙ እምነቶች አሉ። ብዙ የሃይማኖት ፈጣሪዎች አሉ፣ መስራቾች አሉ። ነገር ግን መንፈስ ቅዱስን ወደ ሰው ሕይወት የሚያመጡ አይደሉም። ቅዱሱን መንፈስ ወደ ሰው ልጆች የሚያመጡ አይደሉም። ቅዱሱ የእግዚአብሔር መንፈስ ወደ ሰው ልጆች የሚመጣበት መንገድ አንድ ነው።
በልጁ በኢየሱስ ክርስቶስ ላይ ማመን ነው። በኢየሱስ ክርስቶስ ላይ ማመን ነው። እስኪ አንድ ሰው ጮሆ አሜን ይበል። ታላቅ እልልታ ጭብጨባ። ቆመን እንጸልያለን።